መስገጃሽ ላይ ታገሺ 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 መስገጃሽ ላይ ታገሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁ ሁላችሁንም። ለዛሬ ይዤላችሁ የመጣሁት ሰዎች ሆይ አትጨነቁ ይላል ርዕሱ። በመጀመሪያ ላይክ፣ ሰብስክራይብ ማድረግ አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰዎች ሆይ አትጨነቁ፣ ስሩ እንጂ አትጨነቁ፣ ጣሩ እንጂ አታብሰልስሉ፣ ዲከሙ እንጂ በሐሳብ አትብከንከኑ። ጭንቀት ችግርን አይፈታም፣ ሐሳብ ማብዛት ሸክምን አያራግፍም፣ ማማረር ጉዳይን አያቃልም። እናም አትጨነቁ ወዳጆቼ። እንድንሰራ፣ እንድንበረታ፣ እንድንጸና ነው የሚያዘን ፈጣሪያችን። እንዳንጨነቅ በጭንቀትም እንዳናለቅ ነው የሚመክረን አምላካችን። ከምንም በላይ የምናምነው የሱን ቃል ነው። በጥሩ አስቡኝ ብሏል። ተስፋ እንዳንቆርጥ መክሮናል። እዝነቴ ተቆጣዬ ትበልጣለች ብሏል። አዛኝና መሐሪ ነኝ ብሏል። ቸርና የተከበርኩ ነኝ ብሏል። ዱዓችሁን እሰማለሁ ብሏል። ችግራችሁን አስወግዳለሁ ብሏል። ነፍስ ከምትችለው በላይ አላስገድድም ብሏል። ከወለደችን እናታችን በላይ እንደሚያዝንልን ነግሮናል። ወላ ተይአሱ ላ ተቅነጡ ላ ተሒኑ ወላ ተሕዘኑ አብሽሩ ብሏል። እናም እንሰራለን፣ እንተጋለን፣ እንጥራለን፣ እንሞክራለን። በሱ ቃል ኪዳን እናምናለን፣ በሱ ላይም ተስፋ እናደርጋለን። ያዝንልናል፣ እናምናለን፣ ያልፍልናል፣ ይምረናል ብለን እናስባለን። ስለዚህ የምን ሐዘን የምን ጭንቀት ወዳጆቼ፣ አብሽሩ፣ አትጨነቁ፣ አታስቡ፣ አትጨነቁ። አብሽሩ ያሉት ታላቁ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። አይዟችሁ የሚሉን የምንወዳቸው ነብያችን ናቸው። ዲናችሁ ገር ነው፣ አትጨነቁ ብለዋል። አምላካችሁ ቸር ነውና ስትለምኑት ባዶ እጃችሁን አይመልሳችሁም ብለዋል። ከልቡ ላኢላሃ ኢለላህ ያለ በቀጥታ ጀነት ገባ ብለዋል። እናም የቻላችሁትን ያህል አላህን ፍሩ፣ የቻላችሁትን ያህል ጣሩ፣ የገራላችሁን ያህል ሞክሩ፣ ጥሩ ተናገሩ፣ ጥሩ ስሩ። ከቀንም ከሌሊትም በኢባዳና በዱዓ በርቱ። መካከለኛና ሚዛናዊ ሁኑ። አትስነፉ፣ ድንበር አትለፉ። አብሽሩ፣ ትድናላችሁ። አይዟችሁ፣ ጀነት ትገባላችሁ። ኢንሻአላህ ካሰባችሁበት ትደርሳላችሁ። ካትጨነቁ የተወሰደ ካትጨነቁት የሚል መጽሐፍ የተወሰደ። አስተማሪ ሁሉን ነገር የሚያውቅ ይመስለንና እገዘን ብለን እንጠይቀዋለን። ሐኪም ለሁሉ በሽታ መፍትሄ ያለው ይመስለንና አጥብቀን እንማጸነዋለን። ትልቅ ሰው ልምዱ ሁሉ በእጁ ያለ ይመስለንና ከእርሱ ላለመራቅ እንሞክራለን። የስነ ልቦና ባለሙያ ሁሉ ነገር በእጁ ያለ ይመስለንና ምልከታውን እንሻለን። ሁሉ ነገር፣ ሁሉ መፍትሄ፣ ሁሉ ምልከታ ያለው ግን በአላህ ሱብሃነሁ ወተዓላ እጅ ነው። የሆነ ጉዳይ ለማማከር ከማን ልጀምር ካላችሁኝ ከአላህ ሱብሃነሁ ወተዓላ ጀምሩ። አላህን ለምኑ፣ ወደ አላህ አልቅሱ ነው መልሴ። ሌላው የፈላስፋ ነገር ይላል። አንድ ሴት ከፈላስፋው ኢማኑኤል ካንት ፍቅር ያዛት አሉ። ይቀራረባሉ። ባገኘችው ቁጥር ስለ ፍቅር ቢያወራኝ ብላ
ትመኝ ነበር። እርሱ ግን ወሬው ሁሉ ሌላ ነው። ጋብቻና ፍቅር ሲቀር በሁሉም ነገር ዙሪያ ያወራታል። መጠበቁ ቢሰለቻትም በስተመጨረሻም ደፍራ ጠየቀችው። ካንት ፍቅር ይዞኛል፣ እንጋባ፣ ወድጄሃለሁ አለችው አሉ። እሺ ላስብበት፣ ጊዜ ስጭኝ አላት። ይሁን አለችው። በእርግጥም ረጅም ጊዜ ወስዶ አሰበና በስተመጨረሻም ሊያገባት ወሰነ። መልሱን ሊነግራት ወደ ቤታቸው ሄደና በሩን አንኳኳ። እሷ አልነበረችም። አባቷ ወጥቶ አድራሻዋን ሰጠው። በአድራሻው መሰረት ሊያገኛት ሄደ። ከባሏና ከሁለት ልጆቿ ጋር ነበረች። ፈላስፋው ካንት የትዳር ጥያቄውን አስቦ ለመመለስ የወሰደበት ጊዜ 7 ዓመት ነበር። በእነዚያ ጊዜያት ውስጥ ልጅቷን አንድም ቀን አላገኛትም። በዚህም ምሽት አንድ ጓደኛዬ የትዳሩ ሀሳብ ጉዳይ ከምን እንደደረሰ ጠይቄው ነበር። ማመልከቻ አስገብቼ መልሱን እየጠበቅኩ ነው አለኝ። ጉዳዩ ከምን ደረሰ ብሎ ለመከታተል እንኳን የሚከብደው አይነት ሰው ነው። እናም ይህ የካንት ጉዳይ ትዝ አለኝ። የሰው ማመልከቻ በእጃችሁ ያለ ቶሎ መልስ ስጡበት ለማለት ነው። ካልሆነ እንደ ካንት ትሆናላችሁ። በዚህ መዋደር የፈለግኩት ልቦችን ማንቃት ነው። ልቦችን ከመኝታ ማንቃት፣ ነፍሶችንም ማውገዝ ከሰመጠችበት ስሜትና ጥሜት። በዚህ መዋደር የፈለግኩት ሳሊሆ በስላሂነት እንዲጨምር፣ የተዘናጋውም እንዲነቃ፣ ከመቆጨቱና ከመሞቱ በፊት ሕይወትን እንዳየኋት በፍጥነት ትጓዛለች። አብዛኛው ነዋሪዋ በዝንጋቴ ውስጥ ነው። ሰዎች ይመጣሉ፣ ሌሎች ደግሞ ይጓዛሉ። ማህፀኖች ይገፋሉ፣ መሬት ደግሞ ትውጣለች። ሰዎች ተዘናግተዋል፣ ሊነቁ አልቻሉም። ሞትና ሰከራት እስካላገኛቸው ድረስ ወንድሞቼ፣ ሕይወት ማለት በዚች ሕይወት ጀርባ ላይ በጊዜ የተወሰነችና የተገደበች ናት። በእርግጠኝነትም ፍጻሜ ይመጣል። ደጎችም መጥፎች ይሞታሉ፣ ተቅዮችም ወንጀለኞች ይሞታሉ፣ ጀግና ሙጃሂዶች ይሞታሉ፣ ተቀማጭ ፈሪዎች ይሞታሉ፣ የምጡቅ ባለቤት ራእዮች ይሞታሉ፣ ውዳቂዎች ይሞታሉ። እነዚያ ለሆድና ለብልት እንጂ የማይኖሩ አላህ ጀለ ፊዑላ ይላል፣ በሷ ላይ ሁሉም ጠፊ ነው ይላል። ሁሉም ነፍስ ሞትን ቀማሽ ናት። ትሞታለህ። አዎ ትሞታለህ። እሱ እውነታ ነው። ያ ሁሌ የምንሸሸው እሱ እውነታ ነው። እሱ ዘንድ የሚወድቀው የአምባገኖች አሸናፊነት፣ የካህዲያን ግትርነት፣ ራሳቸውን አምላክ ያደረጉ አመፀኞች ትዕቢት ያ እውነታ ነው። ከጽዋ አመፀኞችም ታዛዦችም የጠጡት ከጽዋው ጠጥተዋል ነቢያቶችና መልእክተኞች። አላህም አለ ካንተ በፊት ለማንም ዘላለም መኖርን አላደረግንም። ታዲያ ብትሞት እነሱ ዘውታሪ ናቸው። አልቃሽ ሁሉ ያለቅሳል፣ መርዶ ነጋሪ ሁሉ ያረዳል፣ የተቆጠበ ሁሉ ይጠፋል፣ የሚወሳ ሁሉ ይረሳል። ከአላህ ውጭ የሚቀር የለም። ከፍ ያለ አላህ ነው ከፍ ያደረገው። እወቅ፣ አላህ ይጠብቅህ። የኖረ ይሞታል፣ የሞተም ያልፋል፣ መጪው ሁሉ ይመጣል። አላህን መገናኘት ተስፋ የሚያደርግ የአላህ ቀጠሮ መጪ ነውና ይዘጋጅ። ሕይወትህ የሚጀምረው ከሞትህ በኋላ ነው። የአደም ልጅ ሆይ አንተ እናትህ ስትወልድህ እያለቀስክ ነበር። ሰዎች ግን በዙሪያ እየሳቁ ተቀበሉ። እስኪ ለሕይወትህ መልካም ስራና በሞትህ ቀን ሲያለቅሱ አንተ ተደስተህ ሂድ። እወቅ ባረከላሁ ፊክ፣ በዚች ሕይወት የመዘውተሪያ መንገድ የለም። እወቅ ባረከላሁ ፊክ፣ በዚች ሕይወት የመዘውተሪያ መንገድ የለም። ሁሉም ይሞታል። እሱ ሞት ነው የምክሮች ሁሉ ታላቁና ገሳጩ። እሱ ወደ አኺራ የመጀመሪያ እርምጃ ነው። የሞተ ሰው ቂያማው ይቆማል። ነብዩ ሰለላሁ ዐለይሂ ወሰለም አሉ፣ ቀብር የአኺራ የመጀመሪያ ማረፊያ ነው። ሀገራችን ፊታችን ነው። እውነተኛ ሕይወታችን ከሞታችን በኋላ ነው። የታሉ ኪስራዎች? የታሉ አምባገነኖች? የመጀመሪያ መፀኞችስ? ገንዘባቸው ሌላ ሰው በላው። ዱንያ ተዘዋዋሪ ናትና ወደ ወራዳዋ ዱንያ ተዘነበሉ። ከፍ ያሉ ደረጃዎችንም አዘጋጁ። በሷን በተደሰቱ ጊዜ የሞት እጅ ጣለቻቸው። የምመክራችሁ በአንድ ነገር ብቻ ነው። ስንትና ስንት በዳይ ድንበር አለፈ፣ ቤተሰቡንም ሆነ ጎረቤት አልጠበቀ። የታል ያሰረው የመዘውተር እስር? ተመከሩ የልቦና ባለቤቶች። እንደተታለለ ከዱንያ ወጣ፣
ከከፈን ውጭ የተከተለው የለም። ወደ መበስበሻና መታፈኛ ቤት ገባ። ብታየው መከራ ሰፍሮበት ያ የሚያምር ፊቱ ተቀይሮ ከስካርህ ንቃ አንተ ዝንጉ ሆይ እርግጠኛም ሁን አንተም በቅርቡ ተጓዥ መሆንህን። አንተ የዝንጎችን ጎዳና ተጓዥ ሆይ አንተ የመሃይማንን መንገድ የወደድክ ሆይ መች ነው የምታየው ይህ ደረቅ ልብህ የሚለሰልስ? መች ነው ዱንያን ሽጠህ ዲንን የምትገዛ? የታል ጓድህ አብሮህ የነበረ የሄደ? የታል ያ ብዙ ሀብት ረጅም ምኞት አልገባም ነው ለህድ ውስጥ ከስራው ጋር? የታል ያ በቤተ መንግስት ውስጥ በጸጋ ይኖረው ወደ ቅብሩ አልወረደም ነው? ከስካርህ ንቃ፣ ጉድጓድ ውስጥ መግባትህንም ማስታውስ፣ ዘመዶችህንም ማስታውስ። አንድ ሰው ተመለከተ የሞተ ዘመዱን በህልም ዋየ። አለው እንዴት ነህ አለ በትልቅ ነገር ተጸጸትን። አንድ ሰው አየ የሞተ ዘመዱን በህልሙ። እንዴት ነህ አለው በትልቅ ነገር ተጸጸትን አለ። እናውቅ ነበር ግን አልሰራንበትም። እናንተም ታውቃላችሁ ግን አትሰሩበትም። ወላሂ አንድ ሱብሃንአላህ ወይም ሁለት አንድ ረካዓ ወይም ሁለት ረካዓ ባንዳችን መዝገብ ላይ ዛሬ ቢጻፍ ከዱንያ ውስጥ ካለ ሁሉ ይበልጥብናል። የምክሮች ፋና የታለ የግሳጼው አሻራ? በልቦቻችን ያሉ አያቶች የታለ የረህማን ንግግር ፋና? አንተ ባለ 20 ከኩዮች ስንት ሞተው ነው አንተ የቀረኸው? አንተ ባለ 30 ወጣትነትን አግኝተህ አልተጸጸትክም? አንተ ባለ 40 ልጅነት ሄደ አንተ ጨዋታ ላይ ዘወትርክ? አንተ ባለ 50 አንተ መታጨድ የደረስክ አዝመራ ነህ። አንተ መታጨድ የደረስክ አዝመራ ነህ። መቶን አጋምሰሃል እስካሁን አልተስተካከልክም። አንተ ባለ 60 በልና ወደ ሂሳብ አንተ የሞት ፍትጊያ ላይ ደርሰሃልና። አንተ ባለ 70 ምን አስቀድመሃል? ምንስ አዘግይተሃል? አንተ ባለ 80 ምክንያት የለህም እስኪ በቃ ማይንተሃል። ወላሂ በአላህ እምላለሁ ዛሬ ቃሬዛ የተሸከመ ቀን ይመጣል እሱንም በትከሻው አድርገው ሲሸከሙት። ዛሬ ወደ መቃብር ለዚያራ የገባ አንድ ቀን ይመጣል እሱም እንዳይወጣ ሆኖ። ዛሬ ወደ ቤቱ የተመለሰ ቀን ይመጣል እሱም የማይመለስበት። ዛሬ ወደ ቤቱ የተመለሰ ቀን ይመጣና